ካልሽ በጣም መናደዱ መች ይቀራል። እንግዲህ እኔ አያገባኝም። ስልኩ ተሰብሯል። አሁን ወደዛ አልጣለው ምን ያደርጋል? መሳሪያ ቤት ሄዳላ። አንተ ለቪዲዮ ብለክ ስልኬን ትከሰክሰዋለህ። ማን ስለሆንክ ነው አንተ? ወንድ ነህ ሴት ነህ አንተ ስልኬን የምትከሰክሰው? አንቺ ልጅ አሁን ስልኩ እኮ ተሰብሯል። እኔ ምን አገባኝ? ወደዛ አልጣለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። ዛሬ ለየትና ያው ምርጥ በሆነ ቪዲዮ መጥቻለሁ። ዛሬ እህቴን ላናዳት ነው። ያው ማናዳት በምንድነው? የሷን ስልክ ከስር ድንጋይ ነገር አስቀምጬ እንደተሰበረ መተወን ነው፣ ማስዘንገጥ ነው። ያው ትንሽ ለኛ ስለሆነች በጣም ልትናደድ ትችላለች። ግን ዋናው ነገር የምትናደደው ለስልኩ ሳይሆን ለእናቷ ብላ ነው። በቃ እናቴ እንዲለፍታ ገዝታለች ምናምን ብላ በጣም ነው የምትናደደው። ስለዚህ ያንን ነገር አብረን ነው የምናየው ይሆናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮአችን ከመሄዳችን በፊት ጠቃሚ ይኸው የተባባለውን ነገር ለማድረግ ወደ ቪዲዮአችን መተናል። ይኸው የማዘነግጣት ደግሞ በዚህ ስልክ ነው። እሷ የምትጠቀመው አይባድ ነው። ስለዚህ ይሄንን ሰበር ነው ምናምን ብለን ነው ፕራንክ የምናረጋት። እንግዲህ ያው ተከታተሉን። ይሄው ጠራታለሁ። ልክፈተው። እንዲህ ይሄው በዚህ አፕሊኬሽን ማስደነግጣት። ያው አይታያችሁም፣ ብቻ ያው አፕሊኬሽኑ ብሬክ ስክሪን ብሬክ የሚያደርግ ፎርጂት ብሬክ የሚያደርግ ነው። በዚህ ነው የምናስደነግጣት። ያው አሁን ጠራታለሁ። ነክቼዋለሁ። ኢክራም ናይ ድንጋዩን ላምጣው። በዚህ ድንጋይ እንደወደቀ ለማስመሰል ነይስ ዛሬ ቪዲዮ እንሰራለን። ሽርጉድ ብለሽ የምታወሪው ነገር አለ? እስቲ አውሪ። አሰላሙ አለይኩም የዩቲዩብ ቤተሰቦች እንዴት ናችሁ? አለን አልሐምዱሊላህ። ባለፈው በመጣሁት ቪዲዮ ብዙዎቻችሁ ወዳችሁኝ ነበር። እኔ ወዳችኋለሁ። ተሰበረ። አቤት ተሰበረ። ወይኔ ኢክራም የድንጋይ ነውስ? አሁን ማባበል ትልሻለች፣ ትቆጣኛለች። ወይኔ ተናደሻል በጣም። ቪዲዮ እንሰራለን። ተናደሽብኛል? ወይኔ ቆሽ ያው ምን ይሻላል? ቲቪ ታያለሽ? አዎ ብቻ እናቴ እንዳታውቅ። እንዴ ይሄንን ቪዲዮ እኮ ስንለቅ ማማ ታውቃለች። ታዲያ እኔ ምን አገባኝ? እንዴ እና ተናደሽብኛል? የራሱን ስልክ ካልገዛልኝ አሁን ደውዬ እናገራለሁ። ወይኔ ኢክራም ተሰበረ። ከዚህ በኋላ አገልግሎት የለውም። እስኪ ሰበር። አሁን ተሰበረ እኮ ቢሆንም አይከፈታ። ምኑ? ይሄ ስልኩ ነዋ። በቃ ልጣለው። በቃ ምን ያደርጋል? ልጣለው። ተው እሺ። አንተ 5000 ብር ትሰጠኛለህ፣ እኔ ደግሞ ስልኩን ገዛዋለሁ። አንቺ ደግሞ በዚህ ሰዓት ትቀልጃለሽ። ስልኩ ተሰበረ ነው በቃ ስክሪኑ ውስጡ ተሰበረ፣ አገልግሎት የለውም። ታዲያ እኔ ምን አገባኝ? ካልገዛክ አልፈልገውም። ካልገዛክ ራሱ ካላመጣክ አሁን ሂጅ እናገራለሁ። አሁን ደውዬ እናገራለሁ። እኔ ምን አገባኝ? እኔ ስልክ መጫወቻ ብዬ ነው እንዴ ለእናቴ በግድ ያስገዛሁት? ወይኔ ተሰበረ። ወይኔ ኢክራም እኔ እንግዲህ አይመለከተኝም።
ተናደድሽ አልተናደድሽ ቪዲዮ እየሰራን ነበር። ለማማም ትነግራለህ ቪዲዮ እየሰራን እኔ ለእናቴ ምን ብዬ እንደምናገር ሙባረክ ነበር። ከዛ እየቀለደም ስልኩን በድንጋይ ቀሰቀሰው። እየቀለደ? አዎ እኔ ስልኩን አውቄ ነው የሰበርኩት። ተናደሻል? እሺ በጣም መናደዱ መች ይቀራል? እንግዲህ እኔ አያገባኝም። ስልኩ ተሰብሯል። አሁን ወደዛ አልጣለው። ምን ያደርጋል? መሰሪያ ቤት ሄዳላ። ወይኔ የሚሰራ ምናምን መስሎሽ ነው? ምንም እኮ አይሰራም ከዚህ በኋላ አይሰራም። በማል ምን እያወራሽ ነበር የተሰበረው? ምን እያወራ ተይ በቃ። ወይኔ አሁን የስልኩ ተሰብሯል። እንግዲህ ወደዛ ልጣ። ለቪዲዮ ብለክ ተሰብሯልክ ስልኬ ደግሞ ምን አለክ እንዴ? እኔ ምን አገባኝ? አሁን ስልክሽ ተሰብሯል። አሁን ወደዛ ልጣለው። ኢክራም ልጣለው ነው? አይ አይቻልም። ስልኬ የማንም መጫወቻና መቀለጃ መሰለክ እንዴ? አሁን ይሄን ስልክ በትክክል አልሰራም ካለኝ ወርድ ከራሴ አረጋገጭ ማለት እንዴ? እና ምን ስልኬን ከስክሰክኛ እኔ ምን ልሆን? ያንተ ስልክ ቢከሰከስ ደስ ይላል እንዴ? አንቺ ኮስትር አትበይብኝ። ስልኩ ተሰበረ። አሁን እኔ አያገባኝም ካላመልሽ አንተ ስልኩን እኔ መውደዴማ መቼም አይቀርም፣ ግን ስልኩን አስተካክለው። እኔ ያጋኝ ደውዬ ሳልናገር በፊት ስልኩን አስተካክለው። ተናገሪ ለባባም አንተ ለቪዲዮ ብለክ ስልኬን ትከሰክሰዋለህ። ማን ስለሆንክ ነው አንተ? ወንድ ነህ ሴት ነህ አንተ ስልኬን የምትከሰክሰው? አንቺ ልጅ አሁን ስልኩ እኮ ተሰብሯል። እኔ ምን አገባኝ? ስልኩን ካላስተካከልከው አሁን ማማ ጋር ደውዬ እናገራለሁ። እናቴ ስንት ለፍታ እንትን የገዛቸውን ስልክ አንተ እንደምንም መጫወቻ ብለክ ትጥላለህ እንዴ? አንተ ይሄን ስልክ ካላስተካከልከው ውርድ ከራሴ። አሁን ስልኩ ተሰብሯል። እኔ ምንም ብር የለኝም ከዚህ በኋላ። አያገባኝም። ቲቪ ምን ይሰራልኛል? ቲቪ ትምህርት አለው ምን አለው? አይበሻለሽ? አዎ ሂሳብ ትምህርት አለው። ሂሳብ አለው? አዎ። እንግዲህ እኔ ምንም አያገባኝም ከዚህ በኋላ። እኔ ያው አንዳንድ ጊዜ እኔንም ስልክ ቢሆን ተጠቅሚያለሽ። ያው ሀያትም ስልክ አለ፣ አንቺ ባዶሽን ቀረሽ። አያገባኝም። ይሄ ስልክ አላስተካከልከው ማለት ወርድ ከራሴ። አሁን ደውዬ መናገር አይቀርም። አንቺ አትቀልጂብኝ። እኔ ምን አገባኝ? አስተካክለው። እስክሪኑ ተፈሷል፣ ግላሱን። እኔ ምን አገባኝ? ስፈልግ ምንክ ነፍስክንም ሰጠክ እንት አስተካክለው ነው ያገባኝም። አንተ የኔን ስልክ መጫወቻና መቀለጃ መሰለክ እንዴ? በድንጋይ አምጥተክ መከሰክስ። አያገባኝም። ስልኩን ታስተካክላለህ ወይስ ደውዬ ለማማ ልናገር? እኔ ለማማም ተናገሪ፣ ለባባም ተናገሪ፣ ለሀያትም ተናገሪ። ስልኩ ብቻውን ለወረውራው ነው። ለሀያቴ ለቅድመኛ ሀያቴ ምናገራለሁ። ስልኩን ታስተካክላለህ ወይ አታስተካክለው? አስተካክለ። እኔ እዚች ጋር እንጨት ነኝ እንዴ? ቆሜ ስከሰክስ ቆሜ ማይክ እንጨት ነኝ እንዴ? አሁን ቆይ አስተካክላለሁ ብያለሁ። ውጭ ማለት አሁን ስልኩን አሁን ልጥለው። በቃ ምንም አታመጪ። ደግሞ ምን አላስተካክለው? ምን ታመጪልኝ? እንደማመጣማ ያኔ እዚች ጋር ቆመን እናያታለን። ስለንኩ ነው ስልኬ የምከሰክሰው። አረረረ ከስልኬ ቀልድ። አሁን ታስተካክላለህ አታስተካክልም? አንቺ ልጅ እንደው ሰብረዋለሁ ደግሜ። እስኪ ወንድ ነካ ሴት ነበር። አሁን ደግሞ እስኪ ወንድ ትሆናለህ። ወንድነት ይታያል። እስኪ ቀስቅሰው እስኪ። እንደውም ደውላለሁ ታያኛለህ። አንተ ቆይ ማን ስለሆንክ ነው የኔን ስልክ የምትከሰክሰው? ይወጅላል። ቆይ የኔ ስልክ መጫወቻና መቃለጃ መሰለህ? ውድ ከራሴ እኔ አገባኝም። እዚህ ጋር ተፈንጭተኝ እንደ ቆሜ ስከሰክሰው ማይክ እንደ ወንድ ነው እሺ የምናገረው። ቶሎ በል ታስተካክላለህ አታስተካክልም? እግራም ይኸው ተሰበረ። አሁን እኔ ምን አገባኝ? ስፈገድ አጥብቅ እዚህ ጋር ስልኩን ፋርግተህ ምን እኔ ትርፍንጭት ነኝ እንደ ቆሜ ማይክ ስከሰክሰው? አትጋገጅለት እና ታዲያ ቆሜ ማይክ ነው ማን ስለሆንኩ ነው? አፍናቀች መሰልኩክ እንደ ቆሜ ማይክ? ቶሎ በል ስልኬን አስተካክለው። አንቺ ልጅ አሁን ምን አድርጊኝ ነው? ምን አገባኝ? አንተ ቆይ ስልክክን ከስክሼ ደስ ይልካል? እንዴ ሰብረዋለሁ። እስኪ ስበረው ወንድ ነካ። እኔ እናያለን እስኪ። አንተ ቆይ እኔ ትርፍ እንጨት ናት ብለክ ጓግጭ ትልብኛለህ? እኔ እኮ ታናሽክ እንጂ ታላቅክ አይደለም። ምን የኔን ስልክ ከስክሰክ አንተ እዚች ጋር ልትቆማት? እስኪ ሴት ነው ማድረግ ወንድ አትሆንም አንተ። ቶሎ በል አሁን ስልኩን ታስተካክላለህ አታስተካክልም? አላስተካክልም። ተሰብሯል፣ እስክሪኑ ተሰብሯል። ይሄኛው ወጥቷል።
እኔ ምን አገባኝ ገጣጥመክ ምናምን እንደዚህ አትበለኝ ገጣጥመክ እዚህ ጋር አስተካክለክ ባታስር ይሄን አስተካክለክ ካላመጣከው እኔ ትርፍ እንጨት አይደለም አንተ ሰብር ስክሪኑ አይደለም ምኑም አይሰበርም ብቻ አስተካክለክ ስጠኝ እኔ ብር ከታመጣለህ የኔት እና ቆይ ለምሳሌ እናቴ ይሄን ገዛችሁ ብሩን እኔም እኮ እንደዚህ አርግቼ እየተጠቃቀምኩ ያልኳትን አንተ ጭራሽ ደፍረክ ስልኬን ተሰብረው ግን ትንሽ አይደብርክም እስኪ እህቴ ይደብራታል እንደዚህ ይጨንቃታል ምን ታያለች ይደብራታል ምናምን ብለክ አታስብም ለኔ አታስብም ቆይ እሺ ለሌላ ሰው ካሰለሰብ ለኔ አታስብም የኔት በቃ አስብልሻለሁ እሺ በቃስብልኝ ኖሮማ ላሰብር አሁን ትወጂኛለሽ ወዳለው ግን መውደዴ መቼም አይቀርም አንተ እኔን ስክሪኑ ፈሰሰ ይያልክልኝ ታስተካክላለህ ካታስተካክለው ይኩዬ ስክሪኑ ነው ተበላሽው እሺ አሁን ቆይ ይሄኛውን ተበላሽ ሄዳውን እኔ ብር የለኝም አሁንሽ እንዴት ነው ማለት ለዚህማ አታስብ ብቻዬን አስተካክለው የተሰበረ ይሄኛውን የተሰበረውን አዎ ይሄኛውን እንዴት ብዬ ላስተካክለው አሁን እንዴት ብለክ መሰለክ ቀድመክ ያለክም ብር በሙሉ ታውጣለክ እሱን ከስጣከኝ እኔ አንድ ብር የለኝም ከበባ አይደለም ተቀብዬ 10 ብር 20 ብር ተቀብዬ የሚል አይደለም ቆይ አይደለም ምንም ነገር ይክሩ በቃ እዛኔ በቃ ስልኩ ይሰበር እሺ ተሰበረ ይባል እሺ ማማስ ምን ልትል ነው ማማን እኔ ያስማማታለሁ ቀስ ታስማማታለህ አንቺ ማማን አንድ ቃል ታውጣና ወርድ ቃል እንዴ አውቃ ሰበረች ነው ማለት ሌላ ምንም ማለት አውቃ ሰበረች እኔ ምን ይክሩጂ ምንድነው ቆይ አውቃ ሰበረች እኔ እንደ ሰበርኩት አሁን አንተ በድንጋይ ስከሰከሰው ያላየኩ መስሎክ ነው እንዴ እንደዚህ መቀልድብኝ እኔ ራሱ ደውልልኝ ብቻ እናከራለሁ ኦኬ እኔ አልናገርም በቃ ከአንተማ ምን አልናገርም ብለክ ለራስህ ተርፈካል የኔ እኮ ስልኬ ናት የተሰበረች ምን ነፍሴ የተሰበረች መስለካል እንዴ በቃ ማሪኝ ዝም በቃ ስልኩ ተሰበረ ያው ምንም ማድረግ አንችልም ስለዚህ ተሰበረ በቃ ቲቪ አለኩ ቲቪ እሺ ተሰበረ ተባለ ከዛ ከተሰበረ በኋላ ምን እንደምናደርግ ነው ይነግርካለሁ ማማ ለምሳሌ ከስልክ ከደወለች እንዴት ትላለህ በቃ አትጨንቅ እሺ ስለዚህ አያስጨንቀኝም አልተሰበረም ስልኩ አንተን በኔ ልቀልድብኝ አረ ተሰብሮ እስኪ ከፈታው አየካ አልተሰበረም የተሰበረም አልተሰበረም እኮ ያው ስልክሽ እኮ አልተሰበረም አሁን ደስ ይላል አሁን ወድካለው እነሱ በላይ ወድካለው ይቅርታ አድርግልኝ በቃ ይቅርታ አድርግልኝ መጀመሪያ እኮ ጭንቀት አሞኝ ነው ይቅርታ የተሰበረ መስሎሽ ነበር አሁን በጣም ደስ ብሎኛል እኔ ደግሞ መጀመሪያ የተሰበረ መስሎኝ እንደዚህ ተንገብግቤ እኔ ምንድነኝ አስናቀች ነኝ ብዬ ተናድጄ እኔ ቆይ ብዬ አሁን ግን ወድካለው በቃ መጀመሪያ ቢሰበር ነው አትጂኝ ነበር እሱማ እትሩግና እኔና አሁን ግን ወድካለው ስልኩ ንጹህ ነው ይሄው በትምህርትሽ መጻፉ ማስገብቼልሻለሁ ይሄው እሺ አመሰግናለሁ ወንድሜ ነበር ማለት ቢሰበር ነው አስናቀች ይሄው መጻፉ እንዳለ አስገብቼልሻለሁ ይሄው ለሶስተኛ ክፍል ሙሉ የመጽሐፍ አንቺ እኔን ሴት ታደርገኛለሽ እና ወንድሜ በቃ እንዴ አይርታ አናንቲኛለሽ ያው ለሰዳድበሽኝ በቃ ይቅርታ እኔ እንኳን አንተ ለምሳሌ መታቀኝ ነብዬ አላባብለኝ ነበር እኔ ግን ያው ስልክሽ ማልተሰብ ያው በሱ ምክንያት ያው ስላዘረገጥኩሽ መጽሐፉን ማውረድ ይልሻል አሁን ቪዲዮ ከፍትልኛለሁ አሁን ትወጂኛለሽ ቻው እንወዳችኋለን በቀጣይ ቪዲዮ እስከምንገናኝ ድረስ ባይ